ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። አሰኝቷታል። ጠጋ በላት። ምንድነው ያሰኛት ካልከኝ ያልገውን ጨዋታ ነዋ። ብዙ ጊዜ አይገርማችሁም? ግን ወንዶች ፍላጎታቸውን በጣም በግልጽ የመናገር ልምድ አላቸው። ጀስት ዛሬ እንደዚህ እንበል፣ ዛሬ እንደዚህ እናድርግ፣ ታውቁታላችሁ አይደለ ትላላችሁ ወንዶች። ሴቶች ግን አንልም። በቃ የሆነ በባህል ያደግንበት ምናምን እንትን አይልንም፣ አይፈቅድልንም፣ ህሊናችን እሺ አይለንም። ዛሬ ግን እኔ እንዳሰኛት እነግርሃለሁ። እንዴት ነው ያሰኛት ካልከኝ ደግሞ በዚህ ቪዲዮ መጨረሻ ላይ በደንብ የምትረዳውና የሚገባ ይሆናል። ቋንቋ ልንገርህ። አብዛኛው ሰው በይፋ ለመናገር የሚፈነውን እውነት ልንገርህ እስኪ። አንዲት ሴት ስሜቷ ሲነሳሳ ሁሌም አትናገርም። ይልቁንም አብዛኞቹ ወንዶች በሚያመልጧቸው ጸጥተኛና ስውር በሆኑ መንገዶች ታሳያለች። አንተ ዝም ብላ ተግባቢ እንደሆነች ታስባለህ። እንዲሁ በአጋጣሚ የተፈጠረ ነገር ይመስልሃል። ነገር ግን ስነ ልቦናና ባዮሎጂ ከዚህ የጠለቀ ታሪክ ይነግሩናል። ይሄውም በሰውነት ቋንቋ፣ በድምፅ ቃናና በኃይል የተጻፈ ታሪክ ነው። ምክንያቱም መሳብ ሲሰማት ሰውነቷ ቃላቶቿ የማይናገሩትን ምስጢር እየገለጸ መሆኑን እንኳን አታስተውልም። ይህ ርኩሰት አይደለም፣ ሰብአዊነት ነው። በሀፍረት ሳይሆን በኬሚስትሪና በተፈጥሮ ስሜት የተቀረጸው የተፈጥሮ የፍላጎት ምት ነው። እናም ከውጫዊ ገጽታ በስተጀርባ በትክክል ምን እየተከናወነ እንዳለ ከተረዳህ ግንኙነቶችን ዳግም በተመሳሳይ መንገድ አታያቸውም። የስሜት ህዋሳት ሳይንስ። አንዲት ሴት ስትነሳሳ ወይም ለአንድ ሰው ጥልቅ ስሜት ሲኖራት ትኩረቷ በደመነፍስ መሰብሰብ ይጀምራል። በስነ ልቦና ውስጥ ይህ የተመረጠ ትኩረት ይባላል። እናም መሰረታዊው ባዮሎጂ ነው። አእምሮዋ የፍላጎት ኬሚካል የሆነውን ዶፓሚንን ሲለቅ ሳይንቲስቶች ተነሳሽነት ያለው ትኩረት ብለው የሚጠሩትን ይፈጥራል። ዓለምን ዘግታ ያንን ስሜታዊ ፍንጣቂ ወደሚያነሳሳ ሰው ትኩረቷን ታደርጋለች። እይታዋ ለአንድ ሰከንድ ያህል ረዘም ብሎ እንዲቆይ ትገነዘባለች። ምላሾቿ የበለጠ ሆን ተብሎ የተሰጡ ይሆናሉ። ለቃላቶችህ ብቻ ሳይሆን ለድምፅ ቃና፣ ለዝምታ፣ ለመገኘትህ በተለየ መንገድ ታዳምጣለች። ጉልበቷ ከማህበራዊ ወደ መግነጢሳዊነት ይቀየራል። ይህ ስለ አካላዊ ንክኪ አይደለም፣ ስለ ስሜታዊ ኤሌክትሪክ ነው። በእነዚህ ቅጽበቶች የሰውነት ቋንቋ የበለጠ ክፍት ይሆናል። ትከሻዎቿ ወደ አንተ ያዘነብላሉ። የአይን ብሌኖቿ በትንሹ ይሰፋሉ። እናም ሰውነቷ ሳታውቀው ከአንተ ጋር ይስተካከላል። እነዚህ ጥቃቅን ምልክቶች ለአብዛኞቹ ወንዶች የማይታዩ ናቸው፣ ነገር ግን ብዙ ነገር ይናገራሉ። ስለዚህ በጣም ልትረዳ ይገባል። ሴት ልጅ አትነግርህም። የእውነቴን ነው የምልህ፣ አትነግርህም። እና መሸወድ የለብህም እንዳታጣት ሚስትህን፣ የልጆችህን እናት ወይም ደግሞ ፍቅረኛህን ማጣት የለብህም። በደንብ አድርገህ ልብ ብለህ ስማኝ ዛሬ። የድምፅ ልውውጥ ነው። ሁለተኛው መንገድ የድምፅ ልውውጥ ነው። እሷ እየተወነች አይደለም፣ ሰውነቷ ለሚያመነጨው ተፈጥሯዊ ኬሚስትሪ ምላሽ እየሰጠች ነው። እናም አብዛኞቹ ሰዎች ፈጽሞ የማይረዱት ነገር ይህ ነው። መነሳሳት ሁልጊዜ ከፍተኛ ድምፅ የለውም። ስለ ደፋር ድርጊቶች ወይም ግልጽ እንቅስቃሴዎች አይደለም። አንዳንድ ጊዜ እውነትን የሚናገረው ዝምታ ነው። በቃላት መካከል ያለው ጸጥታ፣ የእይታዋ ጥልቀት፣ ስትሄድ የሚቀረው ጉልበት፣ ይህ ያልተነገረ የመሳብ ቋንቋ ነው። ተፈጥሯዊ ስሜት ከስሜት ጋር የሚገናኝበት ነው እና አንዴ ማየትን ከተማርክ ፍላጎት ከተነገረው ነገር በላይ ስለሚሰማው ነገር እንደሆነ ትገነዘባለህ። አንዲት ሴት በስሜት በአእምሮ ወይም በአካል ስትነሳሳ በጣም ድምጿ ይለወጣል። ስላቀደችው ሳይሆን ሰውነቷን ስለሚቆጣጠረው ነው። እሷ ፈልገው አይደለም፣ ግን ሰውነቷን ይቆጣጠረዋል። ለመሰለህ ከውስጥ ላይ ያለው ስሜት ገንፍሎ ስለሚወጣ ድምጿን ይዛታል። ስለዚህ የድምፅ ለውጥ እንዳለ ልትገነዘብ ይገባሃል። ይሄ ትልቁ ሚስጥር ነው። ሶስተኛው ነገር ምን መሰለህ? የመገኘት ኃይል ነው። ሳይኮሎጂ የድምፅ ማስተካከያ ይለዋል። ጥናቶች እንደሚያሳዩት ሴቶች የመሳብ ስሜት ሲሰማቸው የድምፅ ቃናቸው በተፈጥሮ ይለሰልሳል፣ ይቀንሳል እና ይጠልቃል። ሳታውቀው ቅርርብ ለመፍጠር የምትጠቀምበት መንገድ ነው። በምትስቅበት መንገድ ትሰማዋለህ። ቀላል፣ የበለጠ እውነተኛ፣ ሙዚቃዊ ማለት ይቻላል። ያ ሳቅ እንዲሁ አይደለም፣ የነርቭ ስርዓቷ ምላሽ ነው። ዶፓሚን እና ኦክሲቶሲን ሲጨምሩ የድምፅ ሞገዶቿ ዘና ይላሉ። ንግግሯ ለስላሳ ይሆናል። ሳቋ ይሞቃል። ድምጿ በስሜቶቿና በዓላማዎቿ መካከል ድልድይ ይሆናል። ስለዚህ በደንብ አስተውል። በእውነት ነው ምልህ፣ የድምፅ ቃና በጣም ትልቅ ዋጋ እንዳለው ልትረዳ ይገባል። በጣም ትልቅ ነገር አለው። ይሄ እንዴት ነው? ከውስጥ ነው፣ ከውስጥ የሚመነጭ ስሜት ስለሆነ በጣም ልትረዳው። በቃ ይሄ ሳይኮሎጂ እንደሚለው የድምፅ ማስተካከያ እንደሚለው ማለት ነው።
እና እነዚህ ነገሮች በደንብ ልብ ብለህ ስማ። ለምን መሰለህ? በደንብ ጥናት ስለተደረገባቸው በደንብ ተግባር ላይ ስለዋሉ ነው። ዛሬ በእርግጠኝነት ብዙ ነገሮች እንደሚቀየሩ ተስፋ አድርጋለሁ። አራተኛው ነገር የግንኙነት ጥበብ ነው። ስታወራ ወደ አንተ መቅረብ፣ የአንተን ምት መከተል፣ በተወሰኑ ቃላት ላይ መቆየት ትጀምራለች። ይህ ትወና አይደለም፣ ባዮሎጂ ነው። ሰውነቷ ፍላጎትን በድምፅ እያስተላለፈ ነው። ከቋንቋ መፈጠር በፊት የነበረ ጥንታዊ ምልክት ነው እና ስሜታዊ ግንዛቤ ያላቸው ወንዶች ወዲያውኑ ሊሰማቸው ይችላል። በዚህ ቃና ውስጥ መግነጢሳዊነት የሆነ ነገር አለ። በጣም ያልበዛ ያልተገደደ ነገር ግን ልክ ቃላቶቿ ጆሮህን አልፈው በቀጥታ ወደ ደረት እንደሚገቡ አይነት ቅርርብ ያለው ይሆናል። ስለዚህ የግንኙነት ጥበብ አለ፣ ትልቅ የግንኙነት ጥበብ። በቃ ስታወራ ወደ አንተ መቅረብ ወይም ወደ አንተ ይሄ ያንተን ምት መከተል ትፈልጋለች። የልብ ምትህን ማዳመጥ ምናምን በተወሰኑ ያለች ማለት በቃ የሆነ ቃላቶችን ለዘብ እያደረገች በእርጋታ ትናገራለች ማለት ነው። በመጨረሻ ምን መሰለህ? ለዚህ ነው መገኘት ከቃላት በላይ ዋጋ ያለው። ትኩረትህ ከተከፋፈለ ያመልጥሃል። ነገር ግን የተረጋጋህ፣ በራስህ የምትተማመን፣ ሙሉ በሙሉ የምትገኝ ከሆንክ አንዲትን ሴት ለማግኘት መሞከርህን አቁመህ አንዷን እንዴት መረዳት እንዳለብህ መማር ስትጀምር ሁሉም ነገር ይለወጣል። ጉልበትህ ከችግረኝነት ወደ መግነጢሳዊነት፣ ከማሳደድ ወደ መሳብ ይቀየራል። ምክንያቱም ሴቶች ፍጹምነትን አይፈልጉም፣ መገኘትን ግን ይፈልጋሉ። ደህንነትን፣ ስሜታዊ አመራርን፣ ያለ ፍርድና እብሪት ቦታ ሊሰጣቸው የሚችልን ወንድ በጣም ይፈልጋሉ። ስለዚህ ከዚህ መልእክት የምትወስደው ነገር ካለ ይህ ይሁን። በጉልበት ላይ ስራ፣ በመልክ ላይ ሳይሆን በአእምሮ ፈውስ። መስታወትህን ሳይሆን ወደ ክፍል ሰላም የሚያመጣ አይነት ሰው ሁንና ትክክለኛዋ ሴት እንዴት እንደምታይህ ብቻ ሳይሆን እንዴት እንደምትሰማህ፣ እንዴት እንደምትመለከትህ ማየት ትችላለህ። ከ2 ዓመታት በላይ ሰዎች እውነተኛ ወይም ደግሞ ዘላቂ ግንኙነት እንዲገነቡ ስረዳ ቆይቻለሁ። እናም በፍጹም እርግጠኝነት ልነግርህ እችላለሁ፣ ስሜታዊ ግንዛቤን ስትቆጣጠር በጣም የማትረሳ ሰው ትሆናለህ። ስለዚህ መገመትን አቁምና መረዳት ለመጀመር ዝግጁ ከሆንክ ይሄ ያንተ ቅጽበት ነው። ዝም ብለህ አትለፍ። ሰብስክራይብ አድርግና ተማር፣ እደግ። ምክንያቱም እውነተኛ ለውጥ የሚጀምረው እዚህ ጋር ነው። እናም አስታውስ፣ መሳብ የምታሳድደው ነገር አይደለም፣ የምትሆነው ነገር ነው። በእውነት ነው ምልህ። በእርግጠኝነት ሰብስክራይብ አድርገህ ሲቀጥል ትኩረት ሰጥተኝ ጀስት በጣም ትኩረት አድርገህ የእውነት ግን ከልብህ የምትሰማ ከሆነ ትለወጥበታለህ። እንደነገርኩ ነው ከ2 ዓመታት በላይ በዚህ ሚዲያ ላይ ብዙ ነገሮችን ሰርቻለሁ እና ማይቻለሁ። በጣም ብዙ እኔ ጀስት እናንተም ብቻ አይደለም እኔም ነው የምማርበት በእያንዳንዱ የሰዎች የፍቅር ግንኙነት በእያንዳንዱ ነገር ላይ ጀስት። ስለዚህ በጣም ትኩረት አድርገህ መስማት አለብህ። መስማት ብቻ አይደለም ተግባር ላይ ማዋል አለብህ። ለምሳሌ ተግባር ላይ ካላዋልከው ጀስት ብትሰማ ትርጉም ስለማይኖረው እና ስለዚህ ሴት ልጅ ወይም ፍቅረኛህን እያሰኛት እየፈለገች አልገባኝ ብሏል ካልክ የዛሬውን ቪዲዮ በደንብ አድርገህ ስማ፣ በደንብ አድርገህ አዳምጥና እነዚህን ነገሮች ተግባራዊ ካደረካቸው በእውነት ነው የምልህ፣ በእውነት ትለወጥበታለህ። እርግጠኛ ሁኜ ነው የምነግርህ።